ጤና ይስጥልን ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። ይህ ሶስተኛው ቪዲዮዬ ነው በአፋን ኦሮሞን በአማርኛ በሚል ሲሪስ ስር እየቀረበ ያለው የቋንቋ ትምህርት ነው። ባለፉት ሁለት ቪዲዮዎቼ ምን እንደምናይ ኢንትሮዳክተሪ የሆነ መግቢያ የሆነ ከነ ይዘቱ አብረን አይተን ነበረ። በዚህኛው ቪዲዮ የመጀመሪያ ክለኛው ለሰን ትምህርት የሆነውን አብረን እንጀምራለን ማለት ነው። በዚህ መሰረት ዛሬ የምንማረው ስለ ሰላምታ ነው። ጤና ይስጥልን አከም ጅርቱ ፈያዳ። እንደምታዩት ሰላምታ ማለት ነገኛ ነጋ ማለት ነው። ስለዚህ ይሄን እንዴት ነው አንድን ሰው ስናየው ሰላምታ እንዴት እንለዋወጣለን? እኛ ሰላም መሆናችንስ እንዴት እንናገራለን? እንዴት እንተዋወቃለን? ከዛ ቀጥሎ ያብረን የምናይ ይሆናል ማለት ነው። እንደምታውቁት በሰላምታ ሂደት ውስጥ እነዚህ ነገሮች እኔ፣ አንተ፣ አንቺ፣ የኛ፣ የነሱ እነዚህ ነገሮች ቅድመ ቃላት ናቸው። ቅድመ ዕውቀት የሚያስፈልጉን ናቸው። ለምሳሌ በኦሮምኛ እኔ፣ አን፣ አና፣ አንቺ፣ አንተ፣ አት፣ ስእ እንላለን። እነርሱ፣ ጃራ እንላለን። ብዙ መሆናቸውን የሚያሳይ ነው። ልክ እንደ ኦሮምኛ እሳቸው፣ እሳን፣ ልክ እንደ አማርኛ አክብሮትን የሚያሳይ ነው። እነዚህ ነገሮች ማወቅ አስፈላጊ ስለሆነ ቅድሚያ የኔ፣ ኮ ወይም ከንኮ እንላለን በኦሮምኛ። ያንተ፣ ያንቺ፣ ከ፣ ከንኬ። እንደምታዩት ከላይም ያንተ፣ ያንቺ፣ አንተ፣ አንቺና ያንተ፣ ያንቺ በኦሮምኛ የሴትና የወንድ ልዩነት የላቸውም። እዚህ ጋር ይሄ አት ለሴትም ነው ለወንድም ነው። ስ ለወንድም ነው ለሴትም ነው። ከ ያንቺ ማለትም ነው ያንተ ማለትም ነው። ከ ወይም ከንኬ ሁለቱም ይቻላል፣ ግን በኮንቴክስት ውስጥ የሚለያይ ሊሆናል አጠቃቀሙ። ነገር ግን በትርጉም ደረጃ ሁለቱም ያው ናቸው። የኛ፣ ከኛ፣ ከንኬኛ። ኦኬ፣ ይሄ ፕሉራል ነው እንደምታውቁት ነው። የእነርሱ ከንጀራ፣ እዚህ ጋር እነርሱ ጀራ ብለናል። የእነርሱ ከንጀራ ይሄ ፕሉራል ነው። የእነርሱ የእሳቸው ከንኢሳኒ፣ ከንኢሳኒ፣ የእሳቸው ከንኢሳኒ። እነዚህ በጣም ኢምፖርታንት ናቸው በሰላምታ በመጠየቅ ውስጥ፣ በሰላምታ በመናገር ውስጥ ይህንን ማወቅ ያስፈልጋል። የሚከብድ ቃል የለም እዚህ ውስጥ፣ የሚያስቸግር የለም። ስፔሲፊካሊ ካንኮ፣ ካንኬ፣ አትሲ የሴትና ለወንድም ለሴትም ሊሆን እንደሚችል ማወቁ በጣም ጠቃሚ ነው የሚሆነው። እና ይሄ ሁለቱም እንደምታዩት ሲንጉላር ናቸው፣ ልክ እንደ አማርኛው ሲንጉላር ናቸው ማለት ነው። ሌላው ማወቅ ያለብን በኦሮምኛ ውስጥ እነዚህ ናቸው። ኦኬ፣ ፕሮባብሊ ከአማርኛ ጋር በጣም ይቀራረባል፣ ነገር ግን ከእንግሊዝኛ ጋር ብዙ ልዩነት ይኖረዋል። ፈያ ጤና ማለት ነው። ነጋ ሰላም ማለት ነው። የኦሮምኛ ሰላምታ በእነዚህ ሁለቱ ላይ ነው፣ በጤናና በሰላም ላይ ነው የተመረከዘው። አምሹር በአማርኛም እዚሁ ሁለቱ ላይ ነው፣ ጤንነትና ሰላምታ ላይ ነው። ብዙ የተወራረሰ ኮንሰፕትም ያለው ቋንቋ ስለሆነ ማለት ነው። ስለዚህ ይህንን ስፔሲፊካሊ እንድታውቁ ነው። በኦሮምኛ ሰላምታ ስንጠይቅ ስለ ጤንነትና ስለ ሰላም ነው የምንጠይቀው፣ ልክ እንደ አማርኛ። ስለዚህ በኦሮምኛ ሰላምታ እና ስንብት ስንነጋገር እነዚህ ቃላት በተለያየ ቅርጽና ይዘት
ይኖራሉ ማለት ስለዚህ እነዚህ ማወቅ ያስፈልጋል ማለት ነው ሰላምታ እንዴት ነህ ደህና ነህ እንዴት ነሽ ደህና ነሽ እነዚህ ናቸው የምንጠቀምባቸው አከም ፈያዳ ኦኬ አንዳንድ ሰዎች ፈያዳ መባል የለበትም የሚሉ አሉ ግን እኔ በተወለድኩበት አካባቢ ፈያዳ ነው የምንጠቀመው ዳ ማለት ነው ማለት ነው ከም ፈያዳ ማለት እንዴት ነህ እንዴት እንደምንድን እንደማለት ነው ግን ሰላምታ ለመጠየቅ አከም በቂ ነው አከም ፈያዳ በቂ ነው አከም ፈያ በቂ ነው በተለይ ወደ አረር ወደ ደቡብ አካባቢ አከም ፈያ ይላሉ እኔ አካባቢ ደግሞ አከም ፈያዳ እንላለን ሁሉም የሰላምታ አጠያየቅ ነው አከም ነጋዳ አከም ፈዩማ አከም ነጉማ ይሄ ሁሉ በኦሮምኛ እንዴት ነህ እንዴት ነሽ ማለት ነው ሁሉም በቂ ነው self sufficient ነው አከም ካለ ሰላምታ ነው በቂ ነው በራሱ ከነዚህ ከፈያ ነጋ ቅድም እንዳልኳችሁ በተለዋዋጭነት የምንጠቀምባቸው ናቸው ይሄ አንድ ነው ኦኬ ሌላ እንተባባልም አለ ከአከም ሌላ አታም ሌላ የአከም ቫራይቲ ነው አከም ልዩነት ያላቸው ሰላምታን በመጠየቅ አከም ተም እንዴት ማለት ነው እንዴት ነህ እንደማለት ነው ተም አተም ፈያ አተም ፈያዳ አተም ነጋ አተም ነጋዳ አተም ፈዩማ አተም ነጉማ እነዚህ በሙሉ ሰላምታ ለምንጠይቅባቸው ናቸው አከም በቫራይቲ ማለት ነው ከዚህ በማንኛውም ሰላምታ ከጠየቅን አልተሳሳትንም ማለት ነው በሁሉም በአንዱም መጠየቅ እንችላለን ፈዩማ ነጉማ I don't know more intimacy የሚገልጹ ይመስለኛል ሲናገር አከም ነጋዳ አተም ነጋዳ አተም ፈዩማ more deep በደንብም ስለጠንነቱ ለማወቅ የጓጓ አይነት ጥያቄ የሚጠየቅበት ነው ግን ሁሉም አንድ ናቸው ማለት ነው ኦኬ ለዚህ አከም ጅርታ ማለት ጅራ ማለት አለ ማለት ነው አለው አለ የሚል እንዴት አለ የሚል እንድምታ ወይ ሚኒንግ ነው ያለው ወይ ትርጉም ነው ያለው አከም ጅርታ ሌላ አይነት የሰላምታ አሰጣጥ ነው ከእንዴት ነህ ቅድሞቹ ጋር የተለየ አይደለም አከም ጅርቱ የመጀመሪያው አከም ጅርታ እንዴት ነህ እንዴት አለ እንዴት ነሽ እንዴት አለሽ ማለት ነው ለወንድም ሴትም የሚሆን ነው አከም ጅርቱ ፕሉራል ነው አከም ጅርቱ እንዴት አላችሁ እንዴት ናችሁ ፕሉራልም ነው ለአክብሮትም የምንጠቀምበት ነው አከም ጅርቱ I'm sure ይሄንን ቃል አሁን በአሁኑ ጊዜ ፖፑላር ነው ጅርቱ አለን አላችሁ ጅርቱ ነፍሱን ይማርና የሃጫሉ አንዱ ዘፈን ጅራ የሚል ነበር በዛ ምክንያት ፖፑላር የሆነ ቃል ነው ብራንድድም የሆነ ቃል ነው ጅርቱ አለን አላችሁ ማለት ነው አከም ቡልቴ ቡሉ ማለት ማደር ማለት ነው አከም ቡልቴ እንዴት አደርክ እንዴት አደርሽ ኖርማሊ ይሄ ጠዋት የሚጠየቅ ሰላምታ ነው አከም ቡልተኒ እንዴት አደራችሁ እንዴት አደሩ አከም ቡልተኒ ለሁለት ሶስት ሰው ወይም ለምናከብር ሰው አከም ቡልተኒ እዚህ ጋር አከም ነው ያልኩኝ እንጂ አተም ቡልቴ ሰብስቲቱት አድርገን ወይም ቦታውን ተክተን መጠየቆች መጠየቅ እንችላለን ማለት ነው አከም ቡልቴ ነጋ ቡልቴ ነጋ ጅርታ ነጋም ቡልተኒ ፈያ ቡልተኒ ኮምቢኔሽኑ ኢንድለስ ነው okay I'm sure opportunity አንዱን ፒክ የማድረግ opportunity ሰጣቸዋል እንጂ ኮንፊውዝ አያረጋችሁም ብዬ ተስፋ አድርጋለሁ ነጋ ጅርቱ ነጋ ቅድም እንዳልኳችሁ ሰላም ነው
ሰላም ናችሁ? ሰላም አላችሁ? ኦኬ ፈያ ጅርቱ እዛ ጋር ነጋን በፈያ ተክተን ፈያ ጤና ነው። ከዛ አንፃር መጠየቅ እንችላለን። ስፔሲፊካሊ ፈያ ጅርቱ ነጋ ጅርቱ በምንልበት ጊዜ ማወቅ ያለባችሁ ያ ሰው ታሟል ማለት አይደለም። ይሄ ክሊርሊ በአማርኛም እንደዚህ ስለሆነ ብዙም የሚያምታታ አይደለም። የሰውየውን ሰላም ጤንነት ሰላምታ መጠየቅና መስጠት እንጂ ከሱ መታመም ጋር የተያያዘ አይደለም። የታመመን ሰው የሚጠይቅበት ሌላ የራሱ የቻለ አጠያየቅ ነው ያለው። እነዚህ አሁን ያልኳችሁ ቀያይረን በተለያየ ቀያይረን ፈያንና ነጋን ቀያይረን መጠየቅ እንችላለን ማለት ነው። እንዳልኩኝ ከቅድም ካየናቸው አከም፣ አተም፣ ፈያ፣ ነጋ እነዚህ ነገሮችን ኮምባይን አድርገን ሰላምታ መጠየቅ እንችላለን ማለት ነው። ከዛ አኒ ፈያ፣ አኒ ነጋ፣ አኒ ጅራ፣ አኒ ነጋን ቡሌራ፣ አኒ ፈያን ቡሌራ ኮምባይን አድርገን መልስ መስጠት የምንችልበት ይሆናል ማለት ነው። I'm sure በዚህ ኤሪያ ላይ አዲሽናል ቪዲዮ ይኖረናል። ለዛሬ ግን ቪዲዮ ትንሽ ረዘም ስላለ እዚህ ጋር እናቆማለን። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ተመልሳችሁ እዩ፣ አዳምጡ። ጥያቄ ካላችሁም ጠይቁ። መልካም ቀን፣ መልካም ጊዜ። ሰላም።